ማን ነው የጤና ቡድን አስመስላ ያማል ምባፔን ባገኝ እንደውም ስፔን ተብለው ስፔን ፈረንሳይን ማን ነው የጤና ቡድን አስመስላት አሸንፋ ፋይናሊስት ሆናለች ማን ይጀመር እኔ ለሚን ያማል ካወራኮ ማን ምንም አይነት ቀመር ስትቀመር ማን ለሚን ያማል ካወራ ያሸንፋል ብለ ነው መሄድ ያለብህ ማን ምክንያቱም ምንም ባያረግ ራሱ በቃ ካወራ ያቃላ ቡድኑን ያቃል አባቴ ሮቦት የሆነ ቡድን ሸት ዳውን ኮምፕሊትሊ ሸት ዳውን 90 ደቂቃ አይደለም 90 ሰዓት ቢጮት የሚያገቡ አይመስሉም ነው ማለት ገባርለ እንደው ሜሪኖ ራሱ ላሻላችሁ ገባርለሱ ራሱ ገብቶ ሶስተኛውን ይቀረቀርላችሁ ነበር ከፈለገ ማለት ጣም ያሳዛኝ ተሸናፊ ነው ማለት ምን አይነት ቡድን ስፔን ቡድን ናት በቃ አንድ ጎል ላይ ገባባት ሙሉ ቶርናመንቱን ማለት እና ምርጥ ዲፌንስ ስላላት አይደል ኳሱን ይዘው ነው ዲፌንድ የሚያደርጉት ማለት ኳሱን ይዘው አንተ ኳስ ወዲያውኑ ተሰጣቸዋል እነሱ ኳስ ከሺህ ዓመት በኋላ ነው የሚሰጡ ማለት ገባረ ኳስ ካላገኘ ምን ሁሉ ታገባው ነው ምባፔ ገባረ ከዚህ ጨዋታ የተማርነው ዲክታተርሺፕ አያዋጣም አሁን ማድሪድንም ዲክታተርሺፕ እንደ ደርሶ መልስ ኤፍሲ ትደርስና ወፍ ገባረ ወይኔ አባታ አስበላላ ታድክም ይንክሶይ በቃ ይኸውልሽ ስፔንና አርጀንቲና ካለፉ ማን ገባርለ ዋልትናን ዙፋኑን መቀባበል ምናምን ይላጡባል ማንንም ቢበላ ማንንም ይላጡባል ስለዛ ዛሬ ፈረንሳይ በመውደቋ ቅስም ከተሰበረ ከኔ ጋር አብረን እንግሊዝን ደግፋለን ነው ምርገባ አርሰናል ብሔራዊ ቡድን ብቻ ነው ሊያተርፍ የሚችለው ደነቆርክ ካሁን በኋላ ቆያ ማለት ምባፔን ባገኘው ቁጥር እንደገረፈው ሊቀጥል ነው ማለት ነው ማድሪድ ያገኘዋል ይገርፈዋል ፍራንስ ያገኘዋል ይገርፈዋል እንደያሚያ ማለት ነው ምባፔን ያሰቃየው ተጫዋች እኮ የለም አሁን ፋይናል በቃ አርጀንቲና ከስፔን ነው የምናየው ማለት ነው እንግሊዝን ታልፋታለች አርጀንቲና በስማም አተ እንደውም ስፔን ተብለው እኔ የምደግፈው ቲም ቀንቶ ታያቅም ድሮም አይቀርም ስፔን ተብለው እንደውም አርጀንቲና ተብለው አተ ስፔን ነው የሚችሉት እግዚአብሔርን ፈረንሳይ ምን ድድብ ያሉ ደደብ እንደው ከፈርስታፍ እንኳን የማይማሩ በረኛ ይረጉራል ዝም ብሎ ያሻማል ይጣል ምን እንዲያረጉት ነው ስፔኖች የፈለጉት ምን ግራ የገባው አንተ ያንንም ያላታ ጊዜ በደንብ ቢልድ አፕ በስነ ስርዓት የሚችል ቲም ቢልድ አፕ እንኳን አድርገው ለመፍጠር አልሞከሩም እኮ ሳሊባ ሲወጣ ነው ነገሮች እንዳከተሙ እኔ ራሱ ይገባኝ እግዚአብሔርን አንተ ጭራሽ ያማልኩ ስንት ኳስ ለዛው ማግባት አልቻሉም እንጂ በስነ ስርዓት ብዙ ክሬት ያደረጉት እነሱ ነበሩ ስፔን እግዚአብሔርን በጣም ዲዘርቭድ ሚድፊልዳችሁ እንዴት ነው እንዴ እግዚአብሔር ኩኩሪላ እንዴት አረች ማድሪድ አፈሰሱን ልጅ ግን ማርያም እንዳለ ቤስት ይሆናሉ በጣም እኮ የሚገርም ፎርም እኮ ነው ያሳዩት ዛሬ ደግሞ ፈረንሳይ ግን ተባተተ አንድ የሚያስቆማት ቲም እንደሚኖር ግልጽ ነበር እሱም ስፔን ነው ፋይናሊስት ሆናለች ስፔን በእርግጠኝነት ነው ምላችሁ ቻንሷ ከፍተኛ ነው የመብላት ቻንሷ በጣም ነው የሚችሉት ፈረንሳይ ወደ ፍጻሜው ሳታልፍ ቀርታለች ስፔን መከላከሉንም ማጥቃቱንም እንዴት ረጋ ብላ ማከናወን እንዳለባት አውቃበታለች የምባፔን ፍጥነትና የዴምቤሌን ድሪብል አፈራርሳ የዋንጫው መድረክ ላይ ቀድማ ተገኝታለች አሁን